ሰላም ቅዱሳን በሀገርም ያላችሁ ከሀገር ውጭም ያላችሁ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬም ከእግዚአብሔር ቃል አንድ ስፍራ ላካፍላችሁ እወዳለሁ። እግዚአብሔር በውስጥ ያስቀመጠውን ቃል አካፍላችኋለሁ። እሱም የሚገኝበት ስፍራ ወደ ሮሜ ሰዎች ምዕራፍ 13 ከቁጥር 11 እስከ 14 ያለውን ላካፍላችሁ እወዳለሁ። ቃሉን በጌታ በኢየሱስ ስም አነባለሁ። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧልና። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአገባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለሥጋ አታስቡ። እዚህ የመልእክቴን ርዕስ የብርሃንን ጋሻ ጦር እንልበስ የሚል ርዕስ ሰጥቻለሁ። የብርሃንን ጋሻ ጦር እንልበስ። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ቅዱሳን በአገርም ያላችሁ ከሀገር ውጭም ያላችሁ አሁን ያለንበት ጊዜ የመጨረሻው ዘመን እንደሆነ ሁላችንም እናስተውላለን። በዓለም ላይ ብዙ ነገሮችን እንሰማለን። ከባባድ ነገር ጦርነት አለ። በጦርነት ውስጥ ረሃብ አለ፣ ስደት አለ፣ ሞት አለ። ብዙ ነገር እንሰማለን። ይህን እየሰማን ታዲያ ምንድነው ማድረግ የምንችለው? ማድረግ የምንችለው ከእግዚአብሔር ስር መውደቅ፣ የእግዚአብሔርን ፊት መፈለግ ብቻ ነው ያለብን። ከእግዚአብሔር ስር መውደቅና የእግዚአብሔርን ፊት መፈለግ ነው። ከእንቅልፍ የምንነቃበት ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ ሲል በዓለም ላይ ጦርነት ብዙ ነገሮችን እየሰማን ዝም የምንልበት ጊዜ ላይ አይደለም ያለነው። ወይንም ድሎትና ምቾት ብቻ እየፈለግን የምንኖርበት ጊዜ አይደለም። ከእግዚአብሔር ስር መውደቅ ነው። የእግዚአብሔርን ፊት የምንፈልግበት ጊዜ ላይ ያለነው። ድሎትና ምቾት ብቻ መፈለግ ምንም አይጠቅም። ይልቁንም እግዚአብሔር አምላካችንን ዋና አድርገን ከእግዚአብሔር ስር መውደቅና የእግዚአብሔርን ፊት መፈለግ ነው ያለብን። ስለዚህ ቅዱሳን ዛሬም ለእናንተ እንደ እግዚአብሔር በውስጤ እንዳስቀመጠው የምነግራችሁ ይሄን ነው። ሁላችንም የመጨረሻው ዘመን ላይ ያለነው። ብዙ ነገሮች እየሰማን ነው በጆሮአችን። ብዙ ጆሮ የሚያስይዙ ነገሮች፣ ብዙ ከባድ ነገር። ከዚህ ሁሉ ታዲያ እኛ ዝም ብለን በውስጣችን ያለው የምንናገርበት ጊዜ ሳይሆን ከእግዚአብሔር አምላክ ስር ወድቀን የእግዚአብሔርን ፊት የምንፈልግበት ጊዜ ነው ያለነው። ሌላ ሁሉ ትተን የእግዚአብሔርን ፊት ነው መፈለግ ያለብን። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። የጨለማ ሥራ ምንድን ነው? በዚህ ዓለም ላይ የጨለማ ሥራ የምንላቸው ዝሙት፣ እርኩሰት፣ መዳራት፣ ብዙ ነገሮች አሉ። ስርቆት፣ ሌብነት፣ ማጭበርበር። እነኚህ ሁሉ ነገሮችን አስወግደን የብርሃንን ጋሻ ጦር እንልበስ። የብርሃን ጋሻ ጦራችን እግዚአብሔር ነው። እግዚአብሔርን እንልበስ። የእግዚአብሔር ቅዱሱን ቃል እናንብብ። እንዳነበብነው ደግሞ በእግዚአብሔር ፊት እንደ ቃሉ መኖርና መመላለስ ነው ያለብን። ማንበብ ብቻ ምንም ጥቅም የለውም። የእግዚአብሔርን ቃል እንዳነበብነው መመላለስና መኖር ነው ያለብን። የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር መልበስ አለብን። በቀን እንደምንሆን በአገባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና
በመዳራት አይሁን፣ በክርክርና በቅንዓት አይሁን፣ ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም በሥጋ አታስቡ። በእግዚአብሔር ፊት ስንመላለስ ስርቆትን፣ ሌብነትን፣ ውሸትን፣ ማታለልን፣ ማጭበርበርን ይህን ይዘን በእግዚአብሔር ፊት መመላለስ አይቻልም፣ መሆንም የለበትም። በእግዚአብሔር ፊት መመላለስ ያለብን ቅዱሱ ቃሉ የእግዚአብሔር ቅዱስ ቃል እንደሚለን እንደ ቃሉ ነው መመላለስ ያለብን።